በባለፈው ክፍል እቅዴን አውጥቼ ከጨረስኩ ሰንብቻለሁኝ። እድል ፊቷን ወደ እኔ እስክታዞርልኝ መታገስ ነው ብለን ነበር ያቆምነው። የፍቅር ጥግ ልብ አንጠልጣይና እውነተኛ ታሪክ። ጸሐፊ ማኔ። ክፍል 23። ሰውነቴን በቶሎ ማለት በሚቻል መልኩ ሌላ ታሪክ ውስጥ ገባሁኝ። ብዙ አመት ሰውነቴን በስፖርት እንደገነባው ሰው ሆንኩኝ። ሰዎች ከንግግርህ በፊት ሰውነትን አይተው ይፈሩሃል ብል ውሸት አይሆንብኝም። እስር ቤት ውስጥ ብዙ ሰዎች በራስ መተማመን ያለው ጥንካሬ፣ ማንንም ሳይሰሙ ማንንም የማይፈሩ አድርገው ያስቡኛል። እኔ ግን ውስጤ ባዶ ስለሆነ ነው ደፋር የሆንኩት። የምኖርለት፣ የምሳሳለት፣ አለሁልህ የምለው፣ አለሁልህ የሚለኝ ሰው ስለሌለኝ ሞት ለኔ ብርቅ አይደለም። እሱ ደግሞ ድፍረቴን ወልዶልኛል። ብቻ 5 አመታት በእስር ቤት ውስጥ አሳለፍኩኝ። እስር ቤት ለአንዳንዱ የጽሞና ጊዜ ይሆናል፣ ራሳቸውን እንዲመለከቱ ያደርጋቸዋል። አንዳንዶቹ ደግሞ ከበፊቱ የበለጠ ሰይጣንና ጨካኝ ሰው እንዲሆኑ ያደርጋቸዋል። አብዛኛዎቹ ግን ጭንቀትን ለመርሳት ራሱን ሱስና ጸብ ውስጥ የሚከት ነው። እኔም 5 አመት ከመቼው እንደሞላኝ እንኳን ሳላቀው ሰኞ ቀን 4 አመት ከ6 ወር ከ14 ቀን ታስሬ የመፈቻ ጊዜ እንደደረሰና ነፃ እንደሆንኩኝ ተነገርኩኝ። በመጀመሪያ ዛሬ የተፈቺዎች ተብሎ ስም ሲጠራ ተሳስተው እንደሆነ ስለገባኝ ዝም ብዬ ተኝቼ አብሮኝ የነበሩትኝ በደስታ ሲዘሉ እንዲረጋጉና በስተት እንደሆነ እንዲያስቡ አድርጌ አፋቸውን አዘግቼ ቁጭ አሉ። በድጋሚ ጠባቂው መጥቶ ለመውጣት እንድዘጋጅ ሲነግረኝ ግን አላመንኩትም። ደጋግሜ እርግጠኛ መሆኑን ጠየቁትኝ። አዎ አለኝ። የለበስኩትን ልብስ ለብሼ ለመውጣት ተዘጋጀሁኝ። ውስጥ ያሉትን ተሰናበትኩኝ። ስወጣ ጣሊያን ነገሮች እስኪስተካከሉልክ ለአንዳንድ ነገር ይሆናል ብሎ ብር ሰጠኝ። እሱን ተቀብዬ ወጣሁ። መጀመሪያ ከግቢ እንደወጣሁኝ ወደ አስፋልት ቀረብኩኝ። የመኪና ድምፅ ስሰማ ራሱ ስቅጥጥ እያለኝ እየጨነቀኝ ነበር። ሰው ሳይ ደብድበው መደብደብ ያምረኛል። ቢሆንም አቅሜን መቆጠብ አለብኝ። እቅዴን ማስተካከል ነው ዋናው ታርጌቴ እንደሆነ ስለገባኝ አሪፍ መንገድን ጀመርኩኝ። ብዙም አልተጓዝኩኝም። አንድ ልጅ መጣና ስልክ ሰጥቶኝ ሄደ። በሰዓቱ ብቸኛ የሚያስፈልገኝ ነገር ስልክ እንደሆነ አውቃለሁ። ከማን ነው ብዬ መጠየቅ ራሱ ጅልነት መስሎ ተሰማኝና ዝም ብዬ ተቀበልኩት። ወዲያውኑ ለጣሊያን ደወልኩለትኝ፣ ነገርኩት። እሱም አሪፍ አጋጣሚ እንደሆነና እሱ ቤት ሄጅም ማረፍ እንደምችል ነገረኝ። ጉዞ ወደ አዲስ አበባ አደረኩኝ። እንደደረስኩ የመጀመሪያ ስራዬ ኢዮብ የሞተበት ቦታ ማምራት ነበር። ሄድኩኝ። ሰዎቹ ድንገት አይተውኝ እንዳያዩኝ ብዬ ሹራብ ለብሼ ፊቴን በግማሽ ሽፍን አደረኩት። ደረስኩኝ። ቤቱ ከክለብነት ኖርማል እንደ ግሮሰሪው ነገር ሆኗል። አላመንኩም። ተጠግቼ ሰዎቹን ለመጠየቅ ሞከርኩኝ። ሁሉም አዎ ክለብ ነበር፣ በቅርብ ነው እንደዚህ የተቀየረው አሉኝ። ንዴቴ ወደር አልነበረውም። በቃ ለዚህ ነው ይህንን ያክል አመት የለፋሁበትኝ ላላገኛቸው ላልበቀላቸው ነው። ከራሴ ጋር ክርክር ጀመርኩኝ። ደውዬ ለጣሊያን ነገርኩትኝ። ቀጥታ ወደ አዳማ ሄደና እኔ ቤት ግባ፣ ከዛ እኔ እናንተ ማታ እናወራለን። እነሱን ለማግኘት ለእኔ ቀላል ነው። መርማሪው ፖሊስ እራሱ እኮ በእኔ ልክ አይመረምርም አለኝ። መልሼ ደወልኩለት፣ አያነሳም። ሌሊቱን ሙሉ ቤቱን ስቃኝ አደርኩኝ። እያንዳንዱን እቃ አነሳና ውድ ናት ጠርሙዝ ነገር ሳገኝ እያነሳው መሬት ላይ እከሰክሰዋለሁኝ። ኖርማል እቃ ሲሆን ደግሞ አልፈዋለሁ። ውስጤ ያለው ነገር እንዴት እንደሚወጣልኝ ግራ ሲገባኝ ከጠርሙዙ ስባሪ አንዱን አንስቼ እጄን ቆረጥኩትና ደሜን አፈስሼ መሬት ለመሬት አንጠበጥብ ጀመር። አላቅም ምን እንደተፈጠረ
ግን ምንም እርጋታ ሊሰጠኝ አልቻለም። ውስጤ የማላቀው ስሜት ይተናነቀኛል። ወይ ጮሄ አይወጣልኝ እንጃ፣ ግን አንቆ ይዞኛል። ያሰቃየኝ ነበረ። እንደምንም ነጋልኝና ጣሊያን ደወለ። ማውራት ጀመረን። እሱ የሚያውቃቸው ሰዎች ስላሉ ልጆቹን ማፈላለግ እሱ እንደሚጨርሰው፣ እስከዛ እኔ ውጭ ላይ የሚሰራው ጉዳይ እንዳለና እንድጨርስለት ነገረኝ። ተስማማሁኝ። በሩ ተንኳክቶ ቁርስ መጣልኝ። ጣሊያን እንደላከልኝ ነግረውኝ እጁ ሰፊ እንደሆነ ይበልጥ አረጋገጥኩኝ። ቁርሴን በላልቼ ሶፋ ላይ ቁጭ ብዬ ቲቪ ከፈትኩኝ። ዘፈን ስሰማ ጭንቅላቴ እየተረበሸ ሲያስቸግረኝ ዝም ብዬ መቀር ጀመርኩኝ። አጋጣሚ ግን ቅይር ሳደርግ አይኔም ጆሮዬም ያዝ የሚያደርግ ነገር አየሁ። ልዕልትን በቲቪ መስኮት ተመለከትኳት። ልክ እኔ ክፍት ሳደርገው በመጨረሻ ማለት የምፈልገው ተስፋ አትቁረጪ፣ ከዛሬ መከራ የነገው ድላችን እጅግ ጣፋጭ ነው፣ በርቺ፣ ሁላችሁም መጽሐፉን ተጋበዙልኝ። በተጨማሪ ማመስገን የምፈልገው አካል አለ። ውዱ ባለቤቴ ማመስገን እፈልጋለሁ። ዓለም ፊቷን ባዞረችብኝና ነገሮች ያበቁ በመሰለኝ ሰዓት እጄን ይዞ ያቃናኝ እሱ ነው እና ኑርልኝ፣ እወድሃለሁ፣ ልጄንም እወድሻለሁ፣ አመሰግናለሁ አለች። አይኔ ነው ወይስ ተሳስቼ ነው? ግራ ገባኝ። ጋዜጠኛዋ ስሟን ጠርታ እንደው እንግዳዋ ስለሆነች ስታመሰግናት እሷ መሆኗን አረጋገጥኩኝ። ከተቀመጥኩበት ማን እንዳነሳኝ አላቅም። ተፈንጥሬ ተነሳው። ንግግሯ ደጋግሜ መስማት ጀመርኩኝ። ውዱ ባለቤቴና ልጄ፣ በቃ ይህ ንግግር እየደጋገምኩ እየሰማው ሰላም ነሳኝ። ወጥቼ ሲጋራ ገዛውና አጨስኩኝ። ምንም ነገር መቀዝቀዝ አልቻለም። እየቀናው ይሆን ወይ ደግሞ ምን እየተሰማኝ እንደሆነ አላቅም። ሰዓት ለምን ልቤ በዛ ልክ እንደመታ አልገባኝም። ተናግራ ስትጨርስ ፈገግ ስትል አብሬያት ለምን ፈገግ እንደምል ራሱ ፈጣሪ ነው የሚያውቀው። በሰዓቱ ምን ማድረግ እንዳለብኝ አላቅም። ልቤን ጨንቆታል። እንዴት ላረጋጋው? የመታፈን ስሜት ተሰማኝ። ቀጥታ ጉዞ ወደ አዲስ አበባ አደረግኩኝ። የድሮ ሰፈራችን ሄድኩኝ። የማስታውሰው ወደ ማልፈልገው ህይወት ተመለስኩኝ። ለምን እዛ እንደሄድኩኝ አላቅም። ግን ሰፈር ደርሼ የእኛን በር ቆረቆርኩኝ። የሚመልስ ሳጣ ደጋግሜ አንኳኳውኝ። ትንሽ ቆይቶ በሩ ተከፈተ። ወጣት እርጉዝ ነች። ሰላምታ አቀረበችልኝ። እኔም በክብር ሰላምታ መለስኩላት። ልዕልትን ፈልጌ ነበር አልኳት። ማናት ልዕልት አለችኝ። የዚህ ቤት ባለቤት አልኳት። እኛ እኮ ነን ባለቤቶቹ አለችኝ። ውስጤን ለማረጋጋት እየሞከርኩኝ አይ ከእናንተ በፊት የነበረችውን ፈልጌ ነው አልኳት። እሷ ምንም እንደማታውቅና ቤቱ እነሱ ገዝተው እየኖሩበት እንደሆነ ነገረችኝ። ከማበዴ በፊት ልረጋጋ ብዬ ራሴን አረጋግቼ አመሰገንኳት። የነ ልዕልት ቤት ጋር ሄድኩ። አንኳኳው። የእነሱንም ቤት ሌላ ሰው ከፈተውና ከዚህ በፊት የነበሩ ሰዎች ሽጠው እንደወጡና የት እንዳሉ እንደማያውቁ ነገሩኝ። ሳቂውን እንባ አላቅም፣ ግን እኩል መጡ። የውሸት ፈገግታ ፈገግ አልኩኝና ፊቴን አዙሬ ሄድኩኝ። ከ5 ዓመታት በኋላ የእናቴ መቃብር ለማየት ሄድኩኝ። በሰዓቱ ያለውበት ሁኔታ ለእኔም ስላልገባኝ እናቴ የሰጠችኝንም ብቸኛ ማስታወሻ ሌላ ሰው ወስዶት ማየቴ ስላመመኝ ሄድኩኝና ፊት ለፊቷ ብርክክ ብዬ አየኋት። ምን እንደማወራ ጨነቀኝ። ምን ብዬ እንደምጀምር ግራ ገባኝ። ማውራት ሲያቅተኝ እናቴ አትፍረጅብኝ፣ ቀጣዩ ሟች ልዕልት ናት ብዬ ከመቃብሯ ተነስቼ ሄድኩኝ ይላል። ታዲያስ ቤተሰብ በቀጣይ ፓርት እንገናኛለን። ሀሳብ አስተያየት ካለ ኮሜንት ስራ አስቀምጡ። ሀሳብ አስተያየት እቀበላለሁ። ባይ ባይ ቤተሰብ።